አንዳንድ ጊዜ ብዙ ሰዎች ብዙ ደም ሲፈሳቸው ራሳቸውን ይስታሉ፣ ፌንት ይስታሉ። ሆስፒታል ከመጡ በኋላ ብዙ ጊዜ ይቆያሉ ራሳቸውን ስተው፣ ምክንያቱም ብዙ ደም ስለሚፈሳቸው በተወጉበት ጊዜ። አሁንም አሚር እንደዚህ አይነት ነገር አጋጥሞት ነው፣ ብዙ ደም ስለፈሰሰው ነው ራሱን የሳተው። ጉድ 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 እኮ ነው። ጉድ 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 ነው። አረ ጉድ መጣ፣ አረ ጉድ መጣ፣ አረ ጉድ መጣ። ውድ ሀገሬ ልጆች ጉድ 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 ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ጋር ሁሉ ሰላም ነው። አላህ ሀገራችንን ሰላም ያድርግልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ እላለሁ ውዶችዬ። ጉድ 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 ነገሩ ተጧጡፏል። ውድ ሀገሬ ልጆች ንጉር ልንገራችሁ እንጂ ሙቤ አንተ ያመጣኸው ችግር እኔ ነኝ ይሄ ሁሉ ነገር ያመጣሁት ያልከው አንተ ምን አደረክ? አንተ ምን አረክ ሙቤ? አንተ እኮ ምንም ያደረከው ነገር የለም። የኔ ምስኪን የዋህ ማለት ነው ሙቤ፣ አንተ ምንም ያረከው ነገር የለም። ችግሩ ያለው በአሚርና በሰይድ መካከል ነው። እንግዲህ አይታችኋል። ትናንትና ሙቤ ሊያስታርቃቸው ሲሞክር አሚር እንደዛ ፍንጥዝጥዝ ብሎ ያንን ቢላዋ አንስቶ ሰይድን ሊወጋው ሲል ራሱን ለመከላከል ሲል ሰይድ ወጋው። እንዳውም እግሩን መሆኑ አልሐምዱሊላህ ረብል ዓለሚን ማለት ነው። በዛ በያዘው ወይ ኩላሊቱን ወይ እዚህ ደረቱ አካባቢ ቢሆን ኖሮ ይሄ ልጅ ህይወቱ አለፈ ነበር፣ ህይወቱ አለፈ ነበር። እኔ እኮ የሚሰማኝ አጣሁ። እኔ ውድ ሀገሬ ልጆች ጉድ ነው ወላሂ ነው የምላችሁ። ያየሁትን እውነታ ነገር ነው የምናገረው፣ እውነታ ነገር ነው። በስነ ስርዓት መፍታት ሲችሉ ጭራሽ ነገሩን አባባሱት። ይኸው አሚር ሆስፒታል ገባ፣ ማደንዘዣ ተወጋ፣ ራሱን ስቶ አልነቃም። አሚር ተመልከቱ፣ በራሱ እጅ ራሱ ባመጣው ነገር ነው አሚር እዚህ ደረጃ የደረሰው። ምክንያቱም በስነ ስርዓት ነገሮችን መፍታት ሲችሉ በጣም በቃ የሆነ ነርቨስ ሆነ አሚር። እንደዚህ መሆን የለበትም ነበረ። አሚር ራስህን ነው የጎዳኸው። ሲጀመር በስነ ስርዓት እንታረቅ ይቅርታ ምናምን ሲልህ ነው እኮ አንተ ደሞ መጣ እንዴ? ምን ቀረ? እጇን ሰበርካት፣ እንደገና ደግሞ ልገላት መጣ እንዴ ብለህ ያን ሁሉ ነገር አመጣ። ያን ቢላዋ አነሳ ራስህ። ሲቀጥል ይከሰስ ሰይድ ለምትሉት እንዴ፣ ሰይድ ለምንድን ነው የሚከሰሰው?
እኔ እውነታ ነገር ነው የምናገረው። ለምንድን ነው የሚከሰሰው ሰይድ? ምን አደረገ ሰይድ እንዴ? ሰይድ እኮ ስለ እውነት እንነጋገር ካልን ሰይድ ራሱን ለመከላከል ሲል ነው ይሄን ነገር ያደረገው። ኢትስ አክሲደንት ነው። አሚር አነሳ የሽንኩርት መክተፋ ቢላዋ ሰይድ ሊወጋው ሲል ሰይድ ደግሞ ራሱን ተከላከለ፣ አሚርን ወጋው። ዛሴት በቃ ሰይድ ይከሰስ፣ አሚር የሚከሰስ፣ ሱመያ ምናም እንዴ! ጉድ 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 ጉድ! የማይባል ነገር አታወሩ። ሰይድ ተከሰሰ ማለት ሁላችሁም እስር ቤት ነው የምትገቡት። እስር ቤት ነው የምትገቡት ሁላችሁም። ኦይል ብትሉ አሚር፣ ሱመያ፣ አለም ሳትቀሪ ሁላችሁም እስር ቤት ነው የምትገቡት፣ ስለ እውነት ከሆነ ማለት ነው። ምክንያቱም ሱመያና ሰይድ በፍርድ ቤት አልተፋቱም። ተለያዩ። በመሀል ልጆች አላቸው፣ ያገናኛቸዋል። ከዛ በኋላ አሚር ይሄ ነገር ተፈጠረ፣ አበደ። ሱመያ በሆነ ነገር በሚዲያ አገኘችው። ከቆሻሻ አምጥታ አጸዳርታ ምን ብላ እንትን አለ። ይሄ ነገር ወደ ፍቅር ተለወጠ። ከዛ አሁን ሰይድ ምኑ ጋ ነው ጥፋቱ? አሚር ወደ ፍቅር ተቀየረበት። ታገቢኛለሽ ወይ ብሎ ቀለበት ገዝቶ ተንበርክኮ ሊያገባ ሲል ማለት ነው። ሰይድ መጣ። እንዴት ያልፈታኋትን ሚስቴን ታገባለህ አለው። ታዲያ ይሄን ነገር ነው እንዴ ፍርድ ቤት አቁማችሁ ፍቺ የሌላቸው ምናምን ወረቀት የሌላቸው ወይ ደግሞ በሽማግሌ ፈታሁሽ አላለ ሰውዬ ወጋው ብላችሁ የምትከሱት? ሲጀመር መጀመሪያ አሚር ይዳን። ኦሊ አንቀሽቅዦሃል፣ አለምም አንቀሽቅዦሻል። አለም አንዴ ወደ ሰይድ አንዴ ወደ ሱመያ ወደዛ ወደዚህ የምትወላውሊው ነገር እኔ አላማረኝም። አለም አላማረችኝም። አንዴ ወደ ሰይድ ትሄዳለች፣ አንዴ ወደ አሚር ትሄዳለች። እንዴ ምን ብላችሁ ነው የምከሱት? ይከሰስ። ኦሊ መከሰስ አለበት፣ አለም መከሰስ አለበት። ሙቤ ትክክል ነው። ወላሂ ለአዚም ሙቤ እኔ ከዚህ ነገር ውስጥ ውጣ ብያለሁ። አንተ ወላሂ እስካሁን ድረስ ያደረሰ ሞኝነት፣ ምስኪንነት፣ ጥሩነት ነው። እንዴ ሰይድ እኮ አሚሩን ወቅቶ ሲሮጥ እኮ ድንጋይ ይዞ ኦሊ ተብዮ ድንጋይ ይዞ ወደዚህ ሲሮጥ ሰይድን ያዙ እያለች ስትሮጥ ሙቤ እኮ የአሚርን ጃኬቱን አውልቆ እግሩን እኮ ደሙንና እንትን እያሉ ነው። ሱመያ ፖሊስ ጥሩ ስትል ማለት ነው። ፖሊስ ነው የሚቀድመው ወይስ ደግሞ ልጁን ቶሎ ብሎ ሆስፒታል መውሰድ ነው? አምቡላንስ መደወል ነው? ሙቤ ወላሂ ሙቤ ጀግና ነው። እኔ ሙቤ አላህ ይጠብቅህ። ግን ወንድሜ ከዚህ ነገር ውስጥ ውጣ። የራስህን ህይወት ብትመራ ይሻላል። ይሄ ነገር ብዙ መዘዝ ያመጣል በእያንዳንዳችሁ ላይ። እንዴ እስኪ መጀመሪያ ልጁ ይዳን። አሚር አሁን እኮ ራሱ አልነቃም። ዶክተሩ ምን አላችሁ? እኔ ወላሂ ነው ዶክተሩን አደንቋለሁ። ምክንያቱም በቃ የሆነ አለ አይደለ ትግስቱ ተንጣጡ። ይሄ ነገር አንድ ሰው ተወቅቶ ወይም ወድቆ በሆነ ነገር ደሙ በሚፈስበት ሰዓት ራሱን ይስታል። ወደ ሆስፒታል ሲመጣ ቆይቶ ነው የሚነቃው። ሊነቃም ላይነቃም ይችላል። ስለዚህ እናንተ አትንጫጩ። እስኪ ውጡልኝ አለ እኮ ዶክተሩ። እግሩን ነው ይሄ ልጅ ወጋው። እንደው ልቡን ወይ ኩላሊቱን ከኋላ ወይ እዚህ ጋር ቢወጋው ኖሮ ምን ልትሆኑ ነበረ? እስኪ ስለ እውነት ጉድ እኮ ነው። እንደው ጉድ ነው እኮ ወገኖቼ። ጉድ
ሁላችሁም አሁን ኮመንታተሮች ጥፋተኛ ሰይድ ምን አረገ? ሰይድ እኮ ራሱን ለመከላከል ያደረገው ነገር ነው። አስቦበት አልሞበት ያደረገውም አሚር ነው እኮ። አሚር አስቦበት ነገር ነው ይሄን ነገር ያደረገው። ግን ሰይድ ደግሞ ራሱን ለመከላከል ይሄን ነገር ተፈጸመ፣ አክሲደንት ነው። ቢከሰስም ፍርድ ቤት ይሄድ ቢከሰስ ፖሊስ ቢመጣም ሊወጋኝ ሲል ራሴን ለመከላከል ያደረኩት ነገር ነው የሚለው በቃ። ስለዚህ ምንም ማድረግ አይቻልም። ጥፋት የለበትም። እኔ እዚህ ጋር ሀቅ ከሆነ እውነቱን እንደው የፈለገ ነገር ብትሉ እየመረራችሁን ቢሆን ዋጡት። ስለ እውነት ሰይድ ጥፋት የለበትም። ሰይድ አላጠፋም እንዴ። ዶክተሩ መጀመሪያ የልጁ ጤንነት ደህና ይሁን፣ ልጁ ይኸው ግሉኮስም እየወሰደ ነው፣ ቁስሉም ወደ ውስጥ ብዙም ስላልገባ እንትኑ ይሄ ጩቤው ደህና ነው፣ መታጠብ አለበት፣ ግሉኮስ እየወሰደ ነው እና እንጠብቀው እያለ ነው። እንጠብቀው፣ አትንጫጩ፣ ውጡልኝ አለ ዶክተሩ። ጉድ! አለምና ኦሊ መከሰስ አለበት። አሚር ይክሰሰው፣ ሰይድ መክሰስ አለበት። እንዴት ነው የሚከሰሰው ይሄ ልጅ? እስኪ መጀመሪያ አሚር ይንቃ። አንቀሽቅዣችኋል። በተለይ ኦይል ይሄ ብትረጋጋ ጥሩ ነው። ወላሂ አንተ ልጅ ግን ተረጋጋ። እኔ ከመናገር ወደ ኋላ አልልም። ወደዳችሁም ጠላችሁም ከመናገር ወደ ኋላ አልልም። ሙቤ ወላሂ ሙቤ ጀግና ነው። አላህ ደግሞ ምስኪንን ጥሩን ሰው አላህ ይጠብቀዋል። የፈለገ ነገር ቢሆን አላህ እየጠበቀው ነው። ሙቤ በጣም ምስኪን ሞኝ ልጅ ነው እንዴ። እስኪ ተረጋጉ። ወደ ፍርድ ቤት ወደ ፖሊስ ከምትሉ ይሄ ነገር መጀመሪያ ልጁ ይዳን አለ። እውነቱን ነው ሙቤ። መጀመሪያ አሚር ይዳን ይንቃ። እስኪ አልነቃም እኮ አሚር። ለመክሰሱም ለምኑም ትደርሱበታላችሁ። ግን ይንቃ ይሄ ልጅ እንዴ። አላህ ቀደረበት፣ አሚር አላህ ቀደረበት። ሳያስበው ይሁን አስቦት አልሞበት ይሁን አላህ ቀደረበት። ግን ደግሞ አልሐምዱሊላህ ነው ማለት ያለበት። ቀላል ነገር መሆኑ እግሩ ጋር መሆኑ ጥሩ ነገር። ይሄ ወደ ኩላሊቱ ወደዚህ ጋር ወደ ልቡ ጋር ቢሆን ይሄ ልጅ ህይወቱ አለፈ። እስኪ አሁንም መጀመሪያ ይዳን አሚር፣ ከሆስፒታል ይውጣ ይንቃ። ትደርሱበታላችሁ እንዴ። መከሰስ አለበት ሰይድ፣ አሚር መክሰስ አለበት። እንደዚህ ይውላችሁ። አንድ ነገር ልንገራችሁ፣ በሰይድና በሱመያ መሀል ሁላችሁም አትግቡ። ምክንያቱም እነዚህ ሰዎች ተዋልደዋል። እንደገና ደግሞ ሰይድ ፍርድ ቤት ሄዶ አልፈታትም ሱመያን፣ ሽማግሌም ሰብስቦ አልፈታትም። ስለዚህ እነዚህ ሰዎች መሀል ደግሞ ልጆች አሉ። ባለፈው ተደባደቡ፣ ማይኮ ወደቀ፣ በእርግጫ መታው፣ ጎኑ ሰጠሩ ተሰበረ። እሱም ሆስፒታል ነው ያለው። ሱመያ እጇን ተሰበረች። እጇ ተሰብሮ ነው ያለው። ሱመያ በአሁኑ ሰዓት ታማለች። ሱመያ እንደዚህ ሁላችሁም በየዛ ውልቅልቃችሁ ወጥቶ ሁላችሁም ወደዚህ ተጎርታችሁ ነገሮችን ቀስ ብላችሁ አረጋግታችሁ መጠበቅ ስችሉ ፖሊስ ደዊ ክሰሺ ብላ እንደ ጉድ። እኔ ወላሂ የሁላችሁም ነገር ምኑም አላማረኝም። ምክንያቱም ማንኛውም ሰው እንደሚያደርገው ሰው ነው ሰይድ ያደረገው።
ራሱን ለመከላከል አክሲደንት ማለት ይሄ በቃ ያጋጥማል። አንዳንዴ ያጋጥማል። ከሰው ጋር ስትጣሉ ያ ሰው የሆነ ነገር ሲያደርጋችሁ ሲል ያሰበው እናንተ ቀርማችሁ ያን ነገር ስታደርጉ ይሄ ነገር አክሲደንት ይባላል። ምንድን ነው የሚባለው? አዎ አክሲደንት ነው። በቃ የተፈጠረ ነገር ነው። ለመከላከል ያደረገው ነገር ነው። እንዴ ሲጀመር እኮ ሙቤ እኮ ተናገረ። ታው ብሎ ይሄን ነገር አልሰማችሁም? ማንም የሚሰማኝ ሰው ጠፋ። ልጁ ይኸው መጨረሻው የሆነ እኔ ነኝ እንደዚህ ያደረኩት። ጉድ ጉድ ጉድ! ወይኔ ወይኔ ወይኔ! እኔ ነኝ አሚር እንደዚህ ያደረኩት። ወይኔ ሙቤ፣ አንተ ምንም ነገር ያደረከው ነገር የለም ወንድሜ፣ ምንም ያደረከው ነገር የለም። መጸጸት የለብህም ሙቤ። ምክንያቱም አሚር ራሱ ባመጣው ነገር ነው እንደዚህ የሆነው። ነገሮችን ቀስ ብሎ ቢፈታ ኖሮ አሰላሙ አለይኩም ብሎ ሲመጣ ሰይድ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለት ሲገባችሁ ደግሞ ምን ልትሰራ መጣ? አሁን ደግሞ እጇን ሰበርክ፣ ልገላት ነው እንዴ? ብላ 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 እንደዚህ ሰው ይሄ ሰውዬ ሚስቱ ነች፣ የልጆቹ እናት ነች። ብዙ ነገር አለ። ሚስጥር የተባለውን ያልተባለውን ዘክዝካ ነው ሱመያ እንደዚህ እዚህ ደረጃ ብሶበት የተካሄደው። እኔ ሱመያ እኔ እወድሻለሁ፣ ወላሂ እወድሻለሁ፣ አከብርሻለሁ። የኔ ጀግና ሴት ነሽ አንቺ ማለት። ያለምንም እርዳታ ልጆችሽን አሳድገሽ እስካሁን ተቋቁመሽ ራስሽን ተከብረሽ የተቀመጥሽ ሰው ነሽ። ጀግና ነሽ። አሁንም ወደፊት ጠንካራነትሽን ጀግናነትሽን ይሆናል ግፍጥ የምትዩ ነገር፣ ማንም ሰው የማይጋፈጠውን ነገር አንቺ ግፍጥ የምትዩ ነገር፣ ይሄ ጀግንነት እና ሰልፍ ኮንፊደንስ አለሽ። በቃ በማንኛውም ነገር በራስ መተማመንሽ፣ ሁሉ ነገርሽ፣ ጸባይሽ፣ ልብሽ፣ ጥሩነቱ፣ ለሰው ያለሽ ነገር ወላሂ ለአዚም በጣም ነው የምወደው። አላህ ረጅም እድሜና ጤና ይስጥሽ። አላህ ይጠብቅሽ። ለልጆችሽ ትልቅ ደረጃ ልጆችሽን ያድርስልሽ። አላህ ይጠብቅሽ፣ ረጅም እድሜ ይስጥሽ። ራስሽን ጠብቂ ሱመያዬ። ሁሉም የራሱን ህይወት ነው የሚኖረው። አንቺም የራስሽን ህይወት ነው እየኖርሽ ያለሽው። ከአሚር ጋር ያለውን ነገር አረጋጊው። በቃ አንቺ ተናግረሻል። እኔ በራሴ ህይወት ማንም ሰው አያገባውም፣ እኔ የራሴን ውሳኔ ወስናለሁ ብለሻል። ስለዚህ እንደዛ እንዳልሹ አሁንም በየቦታው አትገኝ። ለተወሰነ ጊዜ ራስሽን አዳምጪ። አሁን ደግሞ እጅሽን ተሰብረሻል። ራስሽን አዳምጪ። በቃ እረፍት ውሰጂ። ታያቸው ሁሉንም ነገር ልክሰስ ምናምን ብላ ብላ የሚሉትን ተይ ሱመያ። እኔ እወድሻለሁ። የእህትነቴን ነው የምነግርሽ። ሌላው ሁሉም ይደርሳል። መጀመሪያ አሚር ከሆስፒታል ይንቃ ይዳን እና ውድ ሀገሬ ልጆች፣ እኔ ወላሂ ነው የምላችሁ በጣም እየገረመኝ እየደነቀኝ ነው። ጉድ ነው ወላሂ፣ ጉድ እንዲህ ነገሮቹ በጣም ተባባሱ። ነገሩ ተባባሰ። እስኪ ያረጋጉት እንዴ! ሰይድ እዚህ ጋር ምንም ጥፋት የለበትም። እኔ በሰይድ አልፈርድም። ይሄ ልጅ ራሱን ለመከላከል ያደረገው ነገር ነው። ችግሩ ያለው አሚር ነው። አሚር ይቸኩላል፣ በሁሉም ነገር ላይ ይቸኩላል። ቀስ ብለህ መረጋጋት አለብህ። እና ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። አላህ ሀገራችንን ሰላም ያድርግልን። ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ